ኤግዚት ተፈታኞች አንድ ወሳኝ መረጃ ልንገራችሁ። ብሉፕሪንቱ ደርሷችሁ ከሆነ የትምህርት ሚኒስቴር ያወጣው በየዲፓርትመንቱ 200 ጥያቄ አለ። እሱን ካልሰራችሁ አሁን ፈልጋችሁ ብትሰሩ በጣም አሪፍ ነው። እኔ በእኛ በፋርማሲ ዲፓርትመንት ጥያቄውን አግኝቼ 200 ጥያቄ እሱን ሰርቻለሁና በጣም ወሳኝ ጥያቄ፣ እሱን መቅረት የሌለበት ጥያቄ ነውና እሱን እንደማንም ብላችሁ ካልሰራችሁ አሁኑኑ ፈልጋችሁ ብትሰሩት በጣም አሪፍ ነው። ከዛ በተጨማሪ ደግሞ ብሉፕሪንቱን በዛ መሰረት ብታነቡ ደግሞ በጣም አሪፍ ነው። ምክንያቱም ደግሞ በእያንዳንዱ ኮርሶች አብዛኛው ምን ያህል ፐርሰንት ነው ፈተና የሚወጣው የሚለውን ከዛ ላይ ማየት ስለምትችሉ ፐርሰንቱን ምን ያህል ፈተና ሊወጣ እንደሚችል ስለማታዩ ማየት ስለምትችሉ ያንን አይታችሁ ፎከስ ማድረግ ይቻላልና ብሉፕሪንቱን ደግሞ ብትጠቀሙበትና ብታዩ በጣም አሪፍ ነው። ከዛ በተጨማሪ ግን ጥያቄውን ሳሰሩት ግን እንዳትቀሩ። በየዲፓርትመንታችሁ 200 ጥያቄ ትምህርት ሚኒስቴር የኤግዚት ሞዴል ራሱ ትምህርት ሚኒስቴር ያወጣዋልና እሱን ብትሰሩት በጣም ያግዛችኋልና ሳሰሩ እንዳትቀሩ፣ ስሩት እንደማንም ብላችሁ ፈልጋችሁ። ፋርማሲ ዲፓርትመንት ከሆናችሁ የቲክቶክ ባዮ ላይ ቴሌግራም ቻናል አለ። ቴሌግራም ግሩፕን ጆይን አድርጋችሁ ከዛ ፖስት አድርገዋለሁ ማግኘት ትችላላችሁ። ይመቻችሁ።